ዛሬ ደግሞ ደህና ደርሽም አትይኝም እንዴ? በጧቱ ምን ሆነሻል? ፊትሽን ጥለሽዋል። የወንድምሽ ነው አልፈልግሽም ሂጂልኝ አለኝ። ማ የኔ ወንድም ነው አንቺን አልፈልግሽም የሚልሽ? ትናንትና የወጉት መድኃኒት እንደኔ እንዲረሳ ካላደረገው በስተቀር በፍጹም አንቺን አልፈልግሽም አይልሽም። እንደዛ ከሆነ ደግሞ በፍጥነት ወደ ሐኪም ቤት ልንወስደው ይገባል። ኧረ በቃ አንቺም ቀለድሽብኝ። እንደውም ሁላችሁም እንዳታናግሩ። እርፍ። አሁን ደግሞ እኔ ምን አደረኩኝ እንዴ? ምንድነው ዛሬ በጧቱ ነገር የሚልሽ? እንደዚህ ያስከፍቶኝ እንኳን ይቅርታ ልጠይቀኝ አልመጣም። ቆይ ግን ስታስቢው እየጠላኝ የመጣ አይመስልሽም? ኧረ አንቺ ልጅ እንዴ የምራምረሽ እንዴ? ቆይ እሱ ከልቡ ነው እንዴ እንደዛ የተናገረሽ? እንደዛ ባይሆን ኖሮማ አስከፍችሻለሁ ይቅርታ አድርግልኝ ብሎ ይመጣ ነበር። ይልቅ አሁን እንታዩና የሆነ ነገር ሳስብ ነበር። ምንድነው? ገነት እናትሽ ሆና ሳለ ለምንድን ነው የቤት ሰራተኛ ሆና የምትሰራው? ገኒ እኮ የእውነት እናቴ አይደለችም፣ ግን ያው ልክ እንደ እናቴ ናት። እኔ በህይወቴ የእውነት እናቴ የሚባለውን ነገር አላውቀውም። አረ ምን እናትሽ የቤት ሰራተኛ ስለሆነች አፍረሽባት እየካርሻት ነው ወይስ ይቅርታ አላደረግሽላት? ግን እኮ በቃ በሰዓቱ ልጅ ነበረች፣ ተደፈረች፣ ከዛ ወለደችሽ። ማሳደግ ስላልቻለች እዚህ በር ላይ ጥላሽ ሄደች። ግን እኮ አልተወችሽም አይደል እንዴ? ተመልሳ መጣ እዚህ እንደገና የቤት ሰራተኛ ሆና እየሰራች ነው። ቆይ ከዚህ በላይ ምን ታደርግልሽ? ማለት አልገባኝም። ስለምን ልጅ ነው የምታወሪው? ስላንቺ ከ24 ዓመት በፊት ወልጄ ስለጣልኩሽ ስላንቺ። ኤፉዬ ለምን እንደዛ እንዳደረኩ ላስረዳሽ። ገኒ እባክሽን ይሄ ሁሉ ቀልድ እንደሆነ ብቻ ንገሪኝ። የኔ ልጅ ሁሉም ነገር እውነት ነው። ከዚህ በላይ ማንም ሰው አንቺን ሲያስለቅስሽ ማየት አልፈልግም። እየለመንኩሽ ነው። ሁሉን ነገር ከዚህ እንሂድ። አረብ ሀገር ሰርቼ ያጠራቀምኩት ገንዘብ አለ። እንደዚህ ተደረቀ ህይወት ባይሆን በስምሽ ቤት ሰርቼልሻል። እየቀለድሽ ነው? እባክሽ ገነት ዝም በይ። አንቺ ራስሽን እንደ እናት የምትቆጥሪ ከሆነ አብደሻል ማለት ነው። ይሄ ሁሉ አመት በየቀኑ ሳለቅስ አንቺ የት ነበርሽ? አሁን መተሽ እናትሽ ነኝ ስላልሽ ብቻ የማምንሽ እና የምቀበልሽ ይመስልሻል? ትሰሚኛለሽ ወይዘሮ ገነት፣ እኔ እናት ኖሮኝ አያውቅም። እናት ካልኩም ደግሞ የይዛን እናት ነው። ምንም እንኳን እንደ ቤዛ ባታየኝም በቻለችው አቅም እናት ሆናልኛለች። ኤፉዬ እባክሽ ተረጅኝ። እኔ እኮ ወድጃለሁ። አሁን ቀጥ ብለሽ ከቤቴ ውጭልኝ። እንዳንቺ አይነት አረመኔ እናት ከሚኖረኝ ዘላለም እኔ እናት ባይኖረኝ እመርጣለሁ። የምወዳት ገኒን ባታሰጪኝ ደስ ይለኝ ነበር፣ ግን ካሁን በኋላ ለሰከንድ እንኳን ላይሽ አልፈልግም። ማንም ሉ ላናግራት ነው ያልኩ ነች። ታና ማን ነው? በጣም ነው የምወድሽ። ከኔ ውጪ ማንም ሰው እንድትሆኝ አልፈልግም የሚለኝ ሰውዬ ነው። ሁሉ ጊዜ ነው የሚከታተለኝ። ቃልዬ ደግሞ እኮ ጠፍቶ ነበር ዛሬ ከዚህ እንደመጣሁ አላውቅም። ማን ነው የሚለው? ህግ ባለበት ሀገር ሰውዬው ህግ አይሰራም። በተደጋጋሚ እየታሰረ ቶሎ ነው የሚወጣው። በቃ ተፎቂ ማፈፍ ብቻ ነው ማረገውን እኔ ችግር ውስጥ ከተትኩ አይደል? አይዞሽ አንቺ ተረጋጊ። ማንኛውም ሁሉንም ነገር የሚያስተካክለው
በደንብ ነው ሂሳብ የምናወራረደው። ቦስ ግን ልጅቷን ማፈልጋት ከሆነ ለምን አንቷቸው? ከልብ የሚፈልጋት ቢሆንማ ይሄን አላርቃትም ነበር። የቤተሰቧ ብቸኛ ወራሽ ነች። አባቷም ካሁን ይሞታል ብዬ ነበረ፣ ግን ጊዜ ሄደ። ሊሰለቸኝ ያልቻለ ነገር ቢኖር ከሷ ማገኘውን የሀብት ምንጭ ነው። ናኒ እንደምታይ ነው። እንዴት ያው እንግዲህ በቂ የሆነ ፓርኪንግ ከበቂ ጥበቃ ጋር ስለማገኝ ነው። ግን ስለ ትዳር አስበህ አታውቅም? ኧረ በጭራሽ። ለምን? እድሜ እኮ ደርሷል። ምን ተይዞ ጉዞ ሲባል አልሰማሽም? የመበላው ሳጣ ልጄ ጥርስ አወጣ የሚባለው ታሪክ እኔ እንዲደገም አልፈልግም። ፈጣሪ እኮ ፍጡሩን አይረሳም። ያው እንደምታውቂው እንግዲህ እኔ ትኩስ ተመራቂ ተማሪ ነኝ። 3 ዓመት ስራ በማፈላለግ ባጠፋ 1 ዓመት ፍሪ ሰርቪስ ብሰጥ 4 ዓመት ደግሞ ልምድ ባካብት በትንሽዬ ደሞዝ ተቀጥሬ ብዙ ብር ደግሞ ሴቭ ባረግ የዛኔ አገባ ይሆናል። የዛኔ ማረጅ ባህል አሁን ወጣት እንደሆነች ነው እንደምታስቢው ሽማግሌ። እሺ That. ቢሆን ከናታንና ከኤፍራታ ጀርባ ጠፍቶ ማያውቀው ያፌት አሁንም ቢሆን ኤፍራታን ወጥመድ ውስጥ እያስገባት ያለ ይመስላል። ሰላም ውድ ቤተሰቦች እንደቆያችሁልኝ ሐረግ ክፍል 60 ትናንትና ተለቋል። እንደተለመደውም ክፍል 61 መች እንደሚለቀቅ በዚህ ቪዲዮ ነግራችኋለሁ። ሁላችሁ ቪዲዮን እየጨረሳችሁ ከዛ ፊት ለዚህ ቻናል አዲስ ሆናችሁ ሁላችሁም ሰብስክራይብ አድርጉ። ቤተሰብ ሆናችሁ ደግሞ ቪዲዮን ላይክ እያደረጋችሁ ኮሜንት ላይ ገብታችሁ ሐሳቦቻችሁን መጻፍ እንዳትረሱ። እንግዲህ ውዳያችሁ ቤተሰቦች ሐረግ ክፍል 60 ትናንትና ተለቆ ነበር። በትናንትናው ክፍል ላይ እንግዲህ ናታን ባልተጠበቀ ሁኔታ ወጥመድ ውስጥ ወድቋል። ያፌት እንግዲህ ገሱ ላይ በጣም ያቀደው ነገር አድርጓል። በባለፉት ክፍሎች ላይ እያወራ እንደነበረው ውዳያችሁ ቤተሰቦች ናታን እንግዲህ የሚያደርገውን ነገር መጠንቀቅ እንዳለበት በዙሪያ ያሉትን ሰዎች እየፈተሸ መቅረብ እንዳለባቸው እያወራ ነበር ውዳያችሁ ቤተሰቦች። ናታን ግን ቀጥሏል። በትናንትናው ክፍል ላይ በያፌት ወጥመድ ውስጥ ገብቷል። ያፌት እንግዲህ እንደፈለገው አድርጓል ውዳያችሁ ቤተሰቦች። ከዚህ በኋላ በሱ ቪዲዮ እያስፈራራ እንግዲህ ኤፍራታን ለራሱ ሊያረጋት ነው ውዳያችሁ ቤተሰቦች። ናታን ምንም ማድረግ አይችልም። ከዚህ በኋላ አቅም የለውም። ምክንያቱም ኤፍራታ በፊት ያፌትን እያስፈራራች የነበረውን ቪዲዮ ፖሊስ ጣቢያና ሚዲያዎች ጋር የነበረውን ቪዲዮ ያፌት በባለፈው ክፍል 55 እና 56 ላይ እያጠፋቸው ነበር ውዳያችሁ ቤተሰቦች። በትናንትናው ክፍል ላይ እንግዲህ ስልክ ስናወራም ሰምተናል ከምንም ነገር ንጹህ እንደሆነና ከዚህ በኋላ ኤፍራታን የራሱ አድርጎ አግብቷት መኖር እንደሚችል እያወራ ነበር ውዳያችሁ ቤተሰቦች። ይህም ደግሞ ለኤፍራታና ለናታን አድናቂዎች በጣም ደስ የማይል ዜና ነው። እናንተም እስኪ ምን ታስባላችሁ? በትናንትናው ክፍል ላይ ናታን ባረገው ነገር ምንድን ነው የተሰማችሁ? ኮሜንት ሴክሽን ላይ ሀሳቦቻችሁን ጻፉልኝ ውዳያችሁ ቤተሰቦች። እንግዲህ ውዳያችሁ ቤተሰቦች ሌላኛው በትናንትናው ክፍል ላይ በጣም ያስደነገጠን ነገር ምንድነው? የሉሊት ነገር ነው። ሉሊትን እንግዲህ ኤፍራታ አውቃለች፣ ትክክለኛ ማንነቷን አውቃለች። በትናንትናው ክፍል ላይ ጽዮንንም እንግዲህ ከግንብ ጋር አጋጭታ ራሷን እንድስትና ነገሮችን እንድትረሳ እንዳረገች በትናንትናው ክፍል ላይ አውቃለች ውዳያችሁ ቤተሰቦች። አውቃም እንግዲህ ሉሊት ልትጠቀማት እያሰበች ነው። ለማንም አልተናገረችም። እንግዲህ ውዳያችሁ ቤተሰቦች ይህንን የሚያደርገችው ሉሊት ልትጠቀማት ነው። እንደፈለገች እንዳሻንጉሊቷ ልታደርጋት ነው ውዳያችሁ ቤተሰቦች። ምክንያቱም ሉሊት ከነ ያፌት ጋር ስለምትሰራ ከነሱ መረጃ እያመጣች እንድትነግረው ነበር ውዳያችሁ ቤተሰቦች። ነገር ግን ያፌት ኤፍራታንም ሆነ
ሌሎችም በዙሪያ ያሉትን ወጥመድ ውስጥ እየከተተ ያለ ይመስላል። ያፌት እንግዲህ ከሚያደርገው ነገር አልተመለሰም። እነሱም እንግዲህ በየዋህነታቸው ቀጥሏል። የናታንም ሆነ ኤፍራታ በየዋህነታቸው ቀጥሏል። ሰውን እያመኑ ነው። በተለይ ናታን በጣም እያመነ ነው። ዲያጅቢስ በትናንትናው ክፍል ላይ እንግዲህ ስራ ለመቀጠር ሲቪ ባስገባበት ድርጅት እንደ ድርጅቱ አስመስሎ ደውሎ ነበር ወጥመድ ውስጥ የከተቱት። እሱንም አምኖ እንግዲህ ወደ ጠሩት ቦታ ዝም ብሎ ነበር የሄደው። ነገሩን ሳያጣራ እንደዚህ በዙሪያዎቹ ጠላት በበዙበት ጊዜ ነገሮችን ሳያጣራ መሄዱ ትክክል አይደለም። በትናንትናው ክፍል ላይ እንግዲህ ወጥመድ ውስጥ ገብቷል። ያፌት እንደፈለገው አድርጎታል። የትናንትናው ክፍል እንግዲህ ለናታን አድናቂዎች በጣም ደስ የማይል ክፍል ነበር። እናንተም እስቲ እንዴት አያችሁ የትናንትናውን ክፍል? ኮሜንት ሴክሽን ላይ ሀሳቦቻችሁን ጻፉልኝ። ውዲያች ቤተሰቦች እንግዲህ ውዲያች ቤተሰቦች ትናንትናው ክፍል ላይ ውዲያች ቤተሰቦች ሌላኛው አስደንጋጭ የነበረው ነገር ምንድን ነው? ጽዮን እንግዲህ ወዳ ባይሆንም ገነት የኤፍራታ እናት እንደሆነች ነግራታለች። ውዲያች ቤተሰቦች እንግዲህ ከዚህ በፊት ምታቅ መስሏታል። ጽዮን በባሉት ክፍሎች በእነዚህ በሁለትና በሶስት ክፍሎች እንዳየናት ምንም ነገር አታስታውስም። እየተፈጠረ ያለውንም ነገር ያለፈውንም ነገር ምንም የምታስታውሰው የምታውቀው ነገር የለም። እሱንም እንግዲህ በትናንትናው ክፍል አይተናል። ያቸው ቤተሰቦች ገነትን እንግዲህ እናቷ እንደሆነች ታውቃለች። ናታንም እሷም ያውቃሉ። ለኤፍራታ እንዳትጎዳ ብሎ ጊዜ ጠብቀው ለመናገር ነገሩ ሚስጥር ያደረጉት። በትናንትናው ክፍል ላይ እንግዲህ ጽዮን ወዳ ባይሆንም ተናግራለች። ኤፍራታን በጣም ተደናግጣለች። ውዲያች ቤተሰቦች በጣም ተደናግጣለች። በዚህ ቪዲዮ መጀመሪያ ላይ እንዳሳየዋችሁ እንግዲህ ውዲያች ቤተሰቦች ገነትም ህልሟ ላይ እየቃዠች ነበር። ለእሷ ለመናገር ህልም እያለመች ነበር ውዲያች ቤተሰቦች። ነገር ግን ምንም ነገር እንዳሰበችው አልሆነላትም። ውዲያች ቤተሰቦች ለመናገርም ጊዜ እየጠበቀች ነበር። በትናንትናው ክፍል ግን ጽዮን ባልተጠበቀ ሁኔታ ኤፍራታን አስደንግጣለች። ይህም ደግሞ ኤፍራታ ተደራራቢ ችግር ውስጥና ጭንቀት ውስጥ እንድትገባ እያረጋት ነው። ውዲያች ቤተሰቦች በትናንትናው ክፍል ላይ እንግዲህ ብዙም ደስ አይልም። ለኤፍራታና ናታን አድናቂዎች በጣም ደስ የማይል ክፍል ነበር። እናንተም ቴሌግራም ቻናሌ ላይም ኮሜንት ሴክሽን ላይም እየጻፋችሁ ነበር። ብዙዎቻችሁ የትናንትናው ክፍል ብዙም እንዳልወዳዳችሁና ብዙም ደስ እንደማይል ኮሜንት ሴክሽን ላይ እየጻፋችሁ ነበር። ምክንያቱም የምትወዷቸውን ሁለት አክተሮች እንግዲህ በጣም እየተሰቃዩ ነበር። ሌላ ቅርቃር ውስጥም እየገቡ ነበር። ውዲያች ቤተሰቦች እንግዲህ ውዲያች ቤተሰቦች ከሞላ ጎደል የትናንትናው ክፍል አሪፍ የሚባል ነው፣ መጥፎ የሚባል አይደለም። ከናታንና ከኤፍራታ ላይ ከተፈጠረው ነገር ውጭ እንግዲህ ውዲያች ቤተሰቦች ክፍል 61 መች ነው የሚለቀቅ? በዚህ ቪዲዮ ነግራችኋለሁ ብዬ ነበር። እንደተለመደው ክፍል 61 በዚህ ሳምንት ይለቀቃል። ከዛ ፊት ግን ለዚህ ቻናል አዲስ ሆናችሁ ሁላችሁም ሰብስክራይብ አድርጉ። ቤተሰብ የሆናችሁ ደግሞ ቪዲዮን ላይክ እያደረጋችሁ ኮሜንት ላይ ገብታችሁ ሀሳቦቻችሁን መጻፍ እንዳረሱ። ምክንያቱም ሁሌ እንደምላችሁ እያንዳንዱ ክፍል እናንተ በምታሳዩት ፍቅር ነው የሚለቀቀው። እስከ ቀጣዩ ክፍል ሰላም ቆዩ። ብዙ ስለማንበላ ከሚበላሽ ትንሽ ትንሽ እንድታዘጋጅ ነገራት። እሺ እነግራታለሁ። በላውን ቁርሳችን እንብላለን። ብዙ ስለማንበላ ከሚበላሽ ትንሽ ትንሽ እንድታዘጋጅ ነገራት። እሺ እነግራታለሁ። በላውን ቁርሳችን እንብላለን። ብዙ ስለማንበላ ከሚበላሽ ትንሽ ትንሽ እንድታዘጋጅ ነገራት። እሺ እነግራታለሁ። በላውን ቁርሳችን እንብላለን።
ብዙ ስለማንበላ ከሚበላሽ ትንሽ ትንሽ እንድታዘጋጅ ንገሪያት። እሺ እነግራታለሁ። በላውን ቁርሳችን እንብላ አይደል? ብዙ ስለማንበላ ከሚበላሽ ትንሽ ትንሽ እንድታዘጋጅ ንገሪያት። እሺ እነግራታለሁ። በላውን ቁርሳችን እንብላ አይደል? ብዙ ስለማንበላ ከሚበላሽ ትንሽ ትንሽ እንድታዘጋጅ ንገሪያት። እሺ እነግራታለሁ። በላውን ቁርሳችን እንብላ አይደል? ብዙ ስለማንበላ ከሚበላሽ ትንሽ ትንሽ እንድታዘጋጅ ንገሪያት። እሺ እነግራታለሁ። በላውን ቁርሳችን እንብላ አይደል? ብዙ ስለማንበላ ከሚበላሽ ትንሽ ትንሽ እንድታዘጋጅ ንገሪያት። እሺ እነግራታለሁ። በላውን ቁርሳችን እንብላ አይደል? ብዙ ስለማንበላ ከሚበላሽ ትንሽ ትንሽ እንድታዘጋጅ ንገሪያት። እሺ እነግራታለሁ። በላውን ቁርሳችን እንብላ አይደል? ብዙ ስለማንበላ ከሚበላሽ ትንሽ ትንሽ እንድታዘጋጅ ንገሪያት። እሺ እነግራታለሁ። በላውን ቁርሳችን እንብላ አይደል? ብዙ ስለማንበላ ከሚበላሽ ትንሽ ትንሽ እንድታዘጋጅ ንገሪያት። እሺ እነግራታለሁ። በላውን ቁርሳችን እንብላ አይደል? ብዙ ስለማንበላ ከሚበላሽ ትንሽ ትንሽ እንድታዘጋጅ ንገሪያት። እሺ እነግራታለሁ።
በላን ቁርሳችን እንብላ አይደል? ብዙ ስለማንበላ ከሚበላሽ ትንሽ ትንሽ እንድታዘጋጅ ንገሪያት። እሺ እነግራታለሁ። በላን ቁርሳችን እንብላ አይደል? ብዙ ስለማንበላ ከሚበላሽ ትንሽ ትንሽ እንድታዘጋጅ ንገሪያት። እሺ እነግራታለሁ። በላን ቁርሳችን እንብላ አይደል? ብዙ ስለማንበላ ከሚበላሽ ትንሽ ትንሽ እንድታዘጋጅ ንገሪያት። እሺ እነግራታለሁ። በላን ቁርሳችን እንብላ አይደል? ብዙ ስለማንበላ ከሚበላሽ ትንሽ ትንሽ እንድታዘጋጅ ንገሪያት። እሺ እነግራታለሁ። በላን ቁርሳችን እንብላ አይደል? ብዙ ስለማንበላ ከሚበላሽ ትንሽ ትንሽ እንድታዘጋጅ ንገሪያት። እሺ እነግራታለሁ። በላን ቁርሳችን እንብላ አይደል? ብዙ ስለማንበላ ከሚበላሽ ትንሽ ትንሽ እንድታዘጋጅ ንገሪያት። እሺ እነግራታለሁ። በላን ቁርሳችን እንብላ አይደል? ብዙ ስለማንበላ ከሚበላሽ ትንሽ ትንሽ እንድታዘጋጅ ንገሪያት። እሺ እነግራታለሁ። በላን ቁርሳችን እንብላ አይደል? ብዙ ስለማንበላ ከሚበላሽ ትንሽ ትንሽ እንድታዘጋጅ ንገሪያት። እሺ እነግራታለሁ። በላን ቁርሳችን እንብላ አይደል?
ብዙ ስለማንበላ ከሚበላሽ ትንሽ ትንሽ እንድታዘጋጅ ንገሪያት። እሺ እነግራታለሁ። በላን ቁርሳችን እንብላ አይደል? ብዙ ስለማንበላ ከሚበላሽ ትንሽ ትንሽ እንድታዘጋጅ ንገሪያት። እሺ እነግራታለሁ። በላን ቁርሳችን እንብላ አይደል? ብዙ ስለማንበላ ከሚበላሽ ትንሽ ትንሽ እንድታዘጋጅ ንገሪያት። እሺ እነግራታለሁ። በላን ቁርሳችን እንብላ አይደል? ብዙ ስለማንበላ ከሚበላሽ ትንሽ ትንሽ እንድታዘጋጅ ንገሪያት። እሺ እነግራታለሁ። በላን ቁርሳችን እንብላ አይደል? ብዙ ስለማንበላ ከሚበላሽ ትንሽ ትንሽ እንድታዘጋጅ ንገሪያት። እሺ እነግራታለሁ። በላን ቁርሳችን እንብላ አይደል? ብዙ ስለማንበላ ከሚበላሽ ትንሽ ትንሽ እንድታዘጋጅ ንገሪያት። እሺ እነግራታለሁ። በላን ቁርሳችን እንብላ አይደል? ብዙ ስለማንበላ ከሚበላሽ ትንሽ ትንሽ እንድታዘጋጅ ንገሪያት። እሺ እነግራታለሁ። በላን ቁርሳችን እንብላ አይደል?